እሺ ከእናንተ ጋር እንዴት ነው የምዘልቀው? እሺ አንተ ስንት ሰው ነው የምታጠፋው? አንድ ሁለት ሰው ካጠፍክ በቂ ነው። አንተ እኮ ማጠፍ የቀረ ቤንች ላይ ያሉትንና ተመልካቹን ነው። ዝም ካልነ እኮ አስፋልት ላይ ወጣ ሰው ልጠፍ ትላለህ። ቀስ ብዬ እሱንም አጥፋለሁ። አይቀርም። አጨብጭቡለት። አንድ እንዳትናገረኝ አንድ እንዳትናገረኝ። ካላጠፍኩኝ ችሎታዬን በምን አሳያለሁ? ዝጋ። በቡድን ውስጥ ነው ችሎታን የምታሳየው። እዚህ እንደ ተፈታች ጥጃ ኳስ ይዘህ በመዞር አይደለም። እሺ እንዴ እኔ ዋ አታልጎንጉ። እሺ የኛ ራያን ታስንቃለህ። አዎ ኮች ዝጋ። ቆይ ምንድነው አላማ? ቅድም የገባብን ኳስ ካለስ አንተ ወደፊት ቂም እንኳን አትይዝ። ሰውነት እንዳለ ቀዳዳ ነው እንዴ? የኔ እኮ ዋናው አላማ እናንተ እስከ ዓለም ዋንጫ ማድረስ ነው። ዓለም ዋንጫ መልስ እንጂ ተሰቃለ መልስ ምን ነው የሚያስቀው? እኛ እንዴት ነው ለዓለም ዋንጫ የምንጫወተው? ለምን ነው የማትጫወተው? ከነሜሲ ጋር አንተ አሁን ሀቦተ ቢስ አንድ ነገር ማወቅ ያለባችሁ ሜሲ መሆኑን ከማወቁ በፊት ሜሲ እንደሆነ አያውቅም ነበር። እባካችሁ አታናዱ። ፈላስፋ ነው መሆንባችሁ። ኮች ግን ከመቼ ወዲህ ነው የጤና ቡድን ለዓለም ዋንጫ የሚጫወተው? ይቅርታ በጣም ስሜታዊ ሆኜ ነው። ለነገሩ እናንተ እድሜያችሁም ሄዷል። ዓለም ዋንጫ ከመጫወት ይልቅ ዓለም ዋንጫን ማን ያሸንፋል የሚለውን ብትገምቱ በጣም የተሻለ ነው። ዋንጫው ፈረንሳይ፣ አርጀንቲና የት ሄዳ? ሞሮኮስ እና ብራዚል ኳስ አቀባይ ነው። የመጨረሻው ሳቅማ የእንግሊዞች ነው የምትስቀው። ግምትንማ እናንተ ገምቷት። ታዲያ ለምን በነፃ ትገምታላችሁ?